ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን ላይ የምንመለከተው ብዙዎቻችሁ የጠየቃችሁኝንና ብዙዎቻችሁም በጉጉት የምትጠብቁትን የሁለቱን ትልልቅ ተሽከርካሪዎች አሁናዊ የዋጋ ዝርዝራቸውን ነው። ማለትም የሲኖ ተሳቢ እንዲሁም ሲኖ ቦቲ። እነዚህ ተሽከርካሪዎች ለመሆኑ በአሁን ሰዓት ምን ያክል እየተሸጡ ነው? በተለይ የሲኖ ካሶኒ ተሽከርካሪ ፓወሩን ብቻ የሚሸጥበት የዋጋ መረጃ አለ። እንዲሁም ደግሞ ከነተሳቢው የሚሸጥበት የዋጋ መረጃ አለ። በተጨማሪም 50% 70/30 እንዲሁም በካሽ ማለት ነው የሚሸጥበት አሁናዊ ዋጋው ስንት ነው የሚሉትን ሙሉ ዝርዝር አጠናክሬ ነው በዛሬው ዕለት እንግዲህ ወደ እናንተ ይዤላችሁ የቀረብኩት። ሁላችሁም ቪዲዮን ላይክ እያደረጋችሁ ቻናሉን ደግሞ ሰብስክራይብ በማድረግ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ እንደምታውቁት ከባለፈው ወራት ጀምሮ ማለትም ከጥር ወር ጀምሮ የመኪና ዋጋ እጅግ ያልተጠበቀና ያልታሰበ ጭማሪ ተደርጎበታል። በዚህም የተለያዩ ተሽከርካሪዎችን እንግዲህ ሙሉ መረጃ ከሰሞኑ ሰርቻለሁኝ። የሲኖ ገልባጭ እንዲሁም የሚኒባሶችም ጭምር ማለት ነው። ያላያችሁ ካላችሁ መለስ ብላችሁ መመልከት ትችላላችሁ። በተጨማሪም ደግሞ እንግዲህ ብዙዎቻችሁ ተሽከርካሪዎች ማለትም እነዚህን ተሽከርካሪዎች መረጃ ወደ እናንተ ሳቀርብ ሎቤዶ ብቻ የሚሸጥበት ዋጋ ስንት ነው እያላችሁ በተደጋጋሚ ጠይቃችሁኝ እንደነበር አስታውሳለሁ። እንግዲህ ይህንን ጥያቄ መሰረት በማድረግ እኔም እንግዲህ ማለትም ከወራቶች በፊት አካባቢ ጠፍቶ የነበረ ቢሆንም አሁን ላይ FXRA የተባለ በቻይና ተመርቶ እንግዲህ ባለ 12 ሜትሩ ሎቤድ ማለት ነው ለገበያ ቀርቦ ተመልክቻለሁ። ሎቤድ እንግዲህ አሁናዊ ዋጋው ከቦታ ቦታ ልዩነት ቢኖራቸውም ከ9 ሚሊዮን 500 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል። ሌላው ከሲኖ ካሶኒ ተሽከርካሪዎች ልዩ የሆነው ማለት ነው በአይቪኮ ትራከር ተብሎ እንግዲህ በሀገራችን መንገዶች ላይ በብዛት የምናውቀው ያ ተሽከርካሪ የጃፓን ምርት ነው። በነገራችን ላይ በ2025 ሞዴል በቅርቡ በመዲናችን አዲስ አበባ ለገበያ ቀርበዋል። ይህም እንግዲህ በአውቶማቲክ የትራንስሚሽን አማራጭ ነው ለገበያ የቀረበው። ይህም ዋጋው ከቦታ ቦታ ልዩነት ቢኖረውም ከ29 ሚሊዮን ብር ጀምሮ መቅረቡን ተመልክተናል። ሌላው ሸልቶ በካሽ የሚሸጥበት ዋጋ በ371 እና በ400 HP የዋጋ ልዩነት ተቀምጧል። በ371 ሆርስ ፓወር ማለት ነው ሸልቶ በካሽ አሁናዊ ዋጋው ከቦታ ቦታ ልዩነት ቢኖራቸውም ከ14 ሚሊዮን 400 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል። ነገር ግን አጠቃላይ ከነተሳቢው ማለት ነው በካሽ የሚሸጥበት ዋጋም ከ19 ሚሊዮን ብር ጀምሮ ለገበያ መቅረቡን ተመልክተናል። እንዲሁም በቻንሲ ብቻ ማለት ነው በ371 ከ13 ሚሊዮን ብር ጀምሮ እየተሸጠ ወይንም እየተጠራ እንደሚገኝ ከመሸጫ ቦታ ላይ ተመልክተናል። ይህ እንግዲህ አጠቃላይ የ371 HP ተሽከርካሪዎች ዋጋ ነው። ነገር ግን በ400 ሆርስ ፓወር ለገበያ የቀረበበት ዋጋ ከነተሳቢው አጠቃላይ ማለት ነው 20 ሚሊዮን ብር ጀምሮ ለገበያ መቅረቡን ተመልክተናል። እንዲሁም በቻንሲ ብቻ በ400 HP ማለት ነው ከቦታ ቦታ ልዩነት ቢኖራቸውም ከ14 ሚሊዮን ብር ጀምሮ ለገበያ ቀርበው ተመልክተናል ማለት ነው። እንዲሁም ደግሞ በ50% በባንክ አማራጭ ቻንሲውን ለመግዛት የምትፈልጉ ማለት ነው ከዚህኛው የ1 ሚሊዮን ብር አካባቢ ልዩነት አለው። ያ ማለት ከ14 ሚሊዮን ብር ጀምሮ ለገበያ የቀረበ ሲሆን ከነተሳቢው ደግሞ ከ21 ሚሊዮን ብር ጀምሮ 50% በባንክ አማራጭ ማለት ግማሹን ከፍላችሁ ቀሪውን እየሰራችሁ መክፈል የምትችሉበት ነው። እንዲሁም በ70/30 አሁናዊ ዋጋውን ስንመለከት 6 ሚሊዮን 900 ሺህ ብር ከፍላችሁ ቀሪውን ደግሞ እየሰራችሁ ማግኘት የምትችሉበትን አማራጭ እንግዲህ የተለያዩ የመሸጫ ቦታዎች ላይ ተመልክተናል ማለት ነው። ሌላው የሲኖ ቦቲን ዋጋ ስንመለከት በ2025 ሞዴል አሁን ላይ ከቦታ ቦታ ልዩነት ቢኖራቸውም ከ22 ሚሊዮን 500 ሺህ ብር ጀምሮ ለገበያ የቀረቡ ሲሆን
50% በባንክ አማራጩ ከ23 ሚሊዮን 500 ሺህ ብር ጀምሮ እንዲሁም ደግሞ 70/30ውን ስንመለከት 9 ሚሊዮን ብር ከፍላችሁ ቀሪውን በባንክ አማራጭ የሚያያይዙበት አሁናዊ እንግዲህ የካቲት 2 2018 ሙሉ ዝርዝር መረጃውን ወደናንተ አድርሻለሁ ማለት ነው። በባለፈው ፕሮግራማችን ላይ እንግዲህ የሲኖትራክ ገልባጭን አሁናዊ የዋጋ ዝርዝሩን አሰናድቼ ወደናንተ ሰርቻለሁ። ያላያችሁ ካላችሁ መለስ ብላችሁ መመልከት ትችላላችሁ። እንዲሁም ደግሞ የሚኒባሶችን የተለያዩ ተሽከርካሪዎችን ሙሉ የዋጋ ዝርዝር ሰርቻለሁ። ብትመለከቱት እንግዲህ ለናንተ ይጠቅማችኋል ለማለት ያክል ወዳለሁኝ። በተለይ አሁን ላይ የመኪና ዋጋ እጅግ ያልተጠበቀና ያልታሰበ ጭማሪ ያመጣ ይገኛል። እንደምታውቁት ከጥር 1 ጀምሮ እስካሁኑ ሰዓት ድረስ የተሽከርካሪ ዋጋ በነዳጅ የሚሰሩ ይሁኑ በኤሌክትሪክም የሚሰሩ እጅግ ያልተጠበቀና በሚሊዮኖች የተጋነኑ ጭማሪ ተደርገዋል። ይህ ጭማሪ እንግዲህ ብዙዎቻችንንም አነጋግሯል፣ አሳስቧል። እናንተስ በዚህ ጭማሪ ጋር የሚሰማችሁ ሐሳብ አስተያየት ምንድነው? በኮሜንት መስጫ ላይ አስቀምጡልን። እንግዲህ ዛሬ የብዙዎቻችሁ ጥያቄ የሆኑትን በሀገራችን ኢትዮጵያ ከትላልቅ ተሽከርካሪዎች ዘንድ እጅግ በጣም ተመራጭና ተወዳጅ የሆኑትን የሲኖ ታሳቢ እንዲሁም ደግሞ የሲኖ ቦቲ አሁናዊ የየካቲት ወር ሙሉ መረጃውን ወደናንተ አድርሻለሁ። በተጨማሪም እንደነገርኳችሁ አዲሱ በቅርቡ እንግዲህ የገባው በአውቶማቲክ ማርሽ ማለት ነው አይቪኮ የጃፓን ምርቱ ለገበያ የቀረበበትን ዋጋ አድርሻለሁ። በተጨማሪም ብዙዎቻችሁ ስለ ሎቤድ ዋጋ ንገረን እያላችሁኝ በተደጋጋሚ ስትጠይቁኝ ነበረ ለወራት ያክል ማለት ነው። በዚህኛው ፕሮግራማችን እንግዲህ የሱንም ሙሉ መረጃ ወደናንተ አድርሻለሁ። በባለ 12 ሜትሩ ማለት ነው በቅርቡ የገባ ነው። ለወራቶች ያክል በርግጥ ጠፍቶ ነበረ ሁላችሁም እንደምታውቁት ማለት ነው። FXRA የተባለው ነው እንግዲህ በዛሬው ዕለት ከ9 ሚሊዮን 500 ሺህ ብር ጀምሮ ለገበያ ቀርቦ ይህንን መረጃ አካትቼ ወደናንተ አድርሻለሁ ማለት ነው። እንደምታውቁት በዚህ ቻናል እንግዲህ ስለ ተሽከርካሪዎች የተለያዩ ትኩስ መረጃዎችን ሲጨምሩም ሲቀንሱም ከጨመረ ጨመረ ከቀነሰ ደግሞ ቀነሰ እያልን እየተከታተልን ወራችንን ጠብቀን የምናደርስበት ቻናል ስለሆነ ሰብስክራይብ እያደረጋችሁ በቅርቡም እንግዲህ 100,000 እንደምንገባ አልጠራጠርም። ሁላችሁም ቪዲዮን ላይክ ሸር እያደረጋችሁ ለብዙ እህት ወንድሞች እንዲደርስ አድርጉ። ቻናሉን ሰብስክራይብ ማድረጋችሁን አትርሱ። የኖቲፊኬሽን ማብራታችሁን አትዘንጉ እያልኩ ለዛሬ ያስኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።